ዩቲዩብ ተከታታዮቼ ዛሬም እንደተለመደ እናንተ ላይ ፍች ይዤላችሁ ቀርብ ያለሁኝ ከህልሞቹ ጋር መቅደላይ ነኝ። እንድትከታተሉኝ ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛ ቻናሌን 2000 አስገቡ፣ ሰብስክራይብ አድርጉ። እዩዋቸው ቪዲዮቹንም ያው ፍቾች ብቻ ስለሆኑ ያው ብታያቸው አሪፍ ነው። ኮሚኒቲ ላይ ያለላችሁ ሼር አድርጌዋለሁኝ። ሰብስክራይብ አድርጉ። አሁን ወደ እናንተ ልምፍት ወስዳችኋለሁ። ትንሳኤ ሰላም መቅዲ ሰላም አዲስ ቬል ሱሪ እና የምታንጸባርቅ ቆንጆ ጫማ ለብሻየው። እሺ ሱሪ ባል ነው። ሱሪ ባልን ያመላክትሻል። ጫማ ስራንም ባልንም ያመላክታል። ሆኖሽ ከሆነ ያየሽው ቆንጆ ሆኖ ግን ሆኖሽ ከሆነ መልካም ነው። ያው ጥሩ ነገር ነው የሚያመላክትሽ። ያው ጫማ ስራንም ባልንም ነው የሚያመላክተው። ያው ሳይሆን ሲቀር ግን ያው ሌላ ይሆናል እንትኑና ሆኖሽ ከሆነ በጣም ቆንጆ ነው። ፍቃደ ሰላም እንዴት ነሽ? በህልም በህይወት የሌለች አያቴ እኔና እህቴን ይዛን እየሄደች አብረን እየተጓዘን ባቄላ እሸት የሙዝ አግኝተን እሷ የባቄላውን እሸት ተበላች። እኔም ሙዙን ወደ ማሳው ሲጠጋ ጥለውኝ ሄዱ። የቆረጥኩት ወረወርኩትና እየተጣራው ተከተልኳቸው። ከዛ አዲስ የሚሰሩ ቤቶች መሃል በር ላይ እናቴንና ሌላኛዋን እህቴን አገኘኋቸው። አያቴ ግን የላችም። አብረን የነበረችዋ እህቴ ድምጿ ብቻ ነው የሰማሁት። ትላልቅ ሰዎች ተቀምጠው ነበረ። የታለች እያልኳቸው ነቃው። እሺ በህይወት የሌሉ ሰዎች ሲጎበኙ ያው ጥሩ ነው፣ ግን ሰው ይዘው ከሄዱ እቃ ይዘው ከሄዱ ነው ጥሩ የማይሆነው እና ያው ዝክር የላቸው። ሌላ ባቄላ እሸት ያው በረከት ነው፣ ሙዝ ገቢን ነው የሚያመላክተው እና ግን በመሀል ላይ ጥለውኝ ሄዱ። እህትህን ነው ይዘ ሄደችው። ያው ግን መጨረሻ ላይ ያገኘሃቸው አይደል? ያው አብሮ ይዞ መሄድ የሞተ ሰው ይዞ ሲሄድ ጥሩ አይደለም። ያው ድምጿን እየሰማ ከሆነ ግን ያው ኦሬዲ አልሄደችም ማለት ነው፣ ድምጿን እየሰማ ከሆነ። ስለዚህ ያው ጸሎት ማለት ነው። ያው ይዘው ሲሄዱ ነው ሙታን ጥሩ የማይሆነው። ያው ዝክር ዘክሩላቸው እናድርጉ። ሌላኛው እናቴና ሌላ እህቴን አገኘኋቸው። አያቴ ግን የለችም ብቻ ነው የሰማሁት። ትላልቅ ሰዎች ተቀምጠው ነበር። ያው ጥሩ ነው ሙታን ሲጎበኝ ያው ምንም ይዘው ካልሄዱ ድረስ ምንም እንትን የለም። ሙዝም ገቢ ነው። ባቄላ እሸትም ቆንጆ ነው፣ በረከት ነው የሚያመላክተው። ጥሩ ነው። ቃል ኪዳን ሰላም መቅዲ ሰላም እንዴት ነሽ? እግዚአብሔር ይመስገን። በህልም ከሆነ ቤተክርስቲያን ውስጥ ሆኜ ከበሮ ሲመታን ሲዘመር አየሁ። በጣም ብዙ ሰው ነበረ። ምንድን ነው መቅዲ? ከበሮ ያው ከቤተሰብ ውስጥ ችግር ውስጥ ያለ ሰው እንዳለ የሚያመላክትሽ ነው። ያው ከበሮ ትንሽ እንትን አያመላክትም። ከቤተሰብ ውስጥ ችግር ውስጥ ያለ ሰው እንዳለ የሚያመላክት ነው። ኦሽን በህልም ፈንድሻ መብላት ምንድን ነው? ደስታ ነው። ፍክት ያለ ነገር ጥሩ ነገር እንደሚያጋጥም የሚያመላክት ነው። ቆንጆ ነው በጣም። ኢፊ መቅዲ አመሰግናለሁ። ፈታች በጣም ትክክል ነሽ። አመሰግናለሁ። እሺ እናት ትንሳኤ ሰላም መቅዲ አዲስ ቬል ሱሪ ተፈቷል። የእንጀራ ምጣድ ሲሰበር ያለመ ሰው ይሄ የሚያመላክተው ከቤተሰብ ሰው እንደሚሞት የሚያመላክት ነው። ያው በጠና እንደሚታመምም የሚያመላክተው ነው። ሰውነቱ ሲያድፍ ያለመ ሰው
ይህ የሚያመላክተው ህመምን ነው። ጸሎት ማድረግ ነው የሚያስፈልገው። አዲስ ልብስ ወይም ደግሞ አዲስ ጋቢ ሲሰጠው ያለመ ሰው ያላሰበው ጸጋ እግዚአብሔር ያገኛል። ያንን ነው የሚያመላክተው። ራቁት ሆኖ ያለመ ሰው ከላይም ይሁን ከስርም ልብስ ሳያረግ ያለመ ሰው ይሄ የሚያመላክተው በሽታ ነው። መጸለይ ነው የሚኖርበት። ጺም መላጨት ወይም ደግሞ መታጠብ ጥፋትና ሐዘንን ነው የሚያመላክተው። የፊት ጥርሱ ደግሞ ሲወልቅ ያለመ ሰው የአባወራ ሞትን ነው የሚያመላክተው። በጦር ሲወጋ ያለመ ሰው የሚያመላክተው ህመምን ነው። ካፖርት ካባ ሲደርብ ያለመ ሰው ይሄ የሚያመላክተው ሹመት ነው። ከትልቅ ጸጋ ሊደርስ እንደሆነ የሚያመላክተው ነው። የሞተ ሰውን መሳም ወይም ደግሞ ሰላም ማለት ይሄ የሚያመላክተው ሞትን ነው። ሰው በታመመ ወቅትም ማለት ነው ጋቢ ማልበስ ሐዘን ነው። ሐዘንን ነው የሚያመላክተው። ጣት ሲቆረጥ ልጅ ወይም ደግሞ የስጋ ዘመድ ይሞታል። ያንን ነው የሚያመላክተው። ጥፍር መቁረጥ ልጅ ይታመማል ወይም ደግሞ የባዳ ዘመድ ይሞታል። የባዕድ ዘመድ ይሞታል ማለት ነው። እንደተመቻችሁ ተስፋ አደርጋለሁኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ። ላይክ እያደረጋችሁ ቪዲዮን ስታዩ ላይክ እያደረጋችሁ እዩ። ሁለተኛ ቻናሌ ደግሞ ኮሚኒቲ ላይ ታገኙታላችሁ። ሰብስክራይብ አድርጉ። በዛሬ ይህን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በሌላ ህልሞችና ቪዲዮዎች እስከምንገናኝ መልካም ጊዜ